እንዴት ጣሉት? በመውለድ ኬዝ ነው። እሱ ልጅ አለው አይደለ? ከሌላ እሷ አይላትም። ስልኩን ያወጣዋል፣ ይወድባል፣ በትራስ አንፎ አፍኖ ይችን ልጅ ህይወቷን ያጠፋዋል። ከሰሞኑ በአርቲስት አንዷለም ጎሳ ባለቤት ድንገተኛ ህልፈት ዙሪያ እየተነገሩ ያሉ አሳዛኝ ጉዳዮች በማህበራዊ ሚዲያ ሲዘዋወሩ የነበረ ሲሆን ከዚህ ጉዳይ ጀርባ ያለው እውነታ ምንድን ነው? ፖሊስ እስካሁን በዚህ ጉዳይ ምን መረጃ ላይ እንደደረሰ ያለውን ሁኔታ ጠቅለል አድርገን ወደ እናንተ እናደርሳለን። አብራችሁን ቆዩ። ቀነኒ አዱኛ ከአባቷ ከአቶ አዱኛ ዋቆና ከእናቷ አስቴር መኮንን በመጋቢት 7 1991 ተወለደች። በትምህርቷ የሞዴልነት ሙያን ጠንቅቃ የተማረችና በስራዋ ታታሪ እንዲሁም ስራ ፈጣሪ ጭምር እንደነበረች ጓደኞቿ ይመሰክራሉ። ታዲያ ከሰሞኑ ማንም ባልጠበቀበት መልኩ ህይወቷ እንዳለፈና የመሞቷ መንስኤ አወዛጋቢ በሆነ መልኩ በሶሻል ሚዲያ ሲነገር የነበረ ቢሆንም አሁን ባለው መረጃ መሰረት ቀነኒ አዱኛ ከመኖሪያ ቤቷ 5ኛ ወለል ላይ ከሚገኘው ምግብ ማብሰያ ክፍል በኩል ራሷን ወደ ታች ወርውራ እንደጣለችና በጊዜው ባለቤቷና ባጠገቡ ያሉ ሰዎች ተረባርበው ወደ ሆስፒታል እየወሰዷት ባሉበት ሁኔታ ላይ ህይወቷ እንዳለፈ ነው እየተነገረ ያለው። በቀብሩ ወቅት እናቷ ወይዘሮ አስቴር መኮንን በሐዘን ወዲያና ወዲህ እያሉ ሐዘናቸውን ልብ በሚሰብር ሁኔታ ሲገልጹ የታየ ሲሆን አባቷ አቶ አዱኛ ዋቆ በቀብሩ ወቅት ባደረጉት ንግግር ስለ ልጅ አሟሟት አንዷለምን አግኝቼ ማውራት ፈልጋለሁ፣ የልጄን ሐቋን ያውጡልኝ፣ ፍትህ እሻለሁ፣ ከእቅፌ ያወጣኋት እንዲህ በአጭሩ እንድትቀጭብኝ አልነበረም በማለት በእንባ መልእክታቸውን አስተላልፈዋል። አደራ አኒ በርሲፈዴ ነው ለርገበሬ አዱቱ አነና አቀበደ አደራን ዝም ብላ ከወደ ተብራን ቀው ነጋንገላ መረግ ቴሌ ስልኩን ያወጣዋል። እያንዳንዱ ምን ሲል እንደነበር ምን ሲያደርግ እንደነበረ ቴሌ ያወጣዋል። ስለ አንዷለም ቀደምም ተናገረ። ቴሌ ሙሉ ኢንፎርሜሽን ስለዚህ የእህቱንም የሱንም ጭምር ተመካክረው ተመሳጥረው የልደቷ ቀን ጠብቀው ጉድ ሰርተዋል። የዛ ቀን ጸጉልና ሀገር ጸጉር ቤት ሆና እየተሰራች ቀነኒ 50,000 ብር አስገቢ የሆነ አካውንት ውስጥ ይላታል። በፊት እንደለመደችው ተደውሎ በስልክ ከባንክ 50,000 ብር ማስተላለፍ ይቻል ነበረ፣ እሷው ስለሌለ ማለት ነው። ስለዚህ ስትል አይ እንደሱ አሰራር ቀርቷል፣ እሱ አሰራር ስለቀረ መተሽ ካልሆነ አይቻልም ተባለች። ይሄንን ነገር ልታደርግ ስትል ጓደኛዋን ተደውልና ስትል አይ ከዚች ጓደኛዬ አስገባለሁ ምኑን የልደቷ ቀን ማለት ነው። ለልደቷ ፎቶ ምናምን ጸጉሯን በምትሰራበት ሰዓት እኔ አስገባለሁ ከጓደኛ ታስገባለች። ከዛ በኋላ እንትን እንላለን ስትለው በሱ ነው ጸቡ። እንግዲህ ተናዶባታል። ስለተናደደ ያው ጠጥቶ ይመጣል፣ ይደበድባል፣ በትራስ አንፎ አፍኖ ይችን ልጅ ህይወቷን ያጠፋዋል። መቼ ነው የሚበቃው የሴቶች የህፃናት መደፈር? ቀነኒ አዱኛ ለልደቷ ዝግጅት በማድረግ ላይ እንደነበረችና ከመሞቷ አንድ ቀን በፊት ኤድና ሞል አካባቢ የሚገኝ ወንዴ ስቱዲዮ የሚባል ፎቶ ቤት ፎቶ በመነሳት ላይ እንደነበረችና የፎቶ ቤቱ ባለቤት የነበረው ወንደሰን የተባለው ግለሰብ ስለ ጉዳዩ ሲጠየቅ ቀነኒ በጣም የምወዳት እህቴ ነበረች፣ ይህን የፎቶ ስቱዲዮ አሳድገዋለች በማለት ዓርብ ዕለት ደውላ ፎቶ እንደነሳት እንደምትፈልግና እኔም ስለማይመቸኝ ለእሁድ ቀጠሮ እንድትይዝ ነግሬያት እሁድ ከቀኑ 9 ሰዓት እስከ 10 ሰዓት ባሉት ጊዜያት ውስጥ ፎቶ አንስቻት ስራችንን ጨርሰን ተለያይተናል። በጊዜውም ምንም አይነት የሐዘን ስሜት ወይንም ለየት ያለ ነገር አላየሁባትም ሲል ቀነኒ አዱኛ በጊዜው የነበራትን ሁኔታ አስረድቷል። የሴት ጓደኛዋ ሞኒት ቤክሲሳ የተባለችው ግለሰብ በፌስቡክ ገጿ ላይ ለጥፈው በነበረው መረጃ ፍቅር ብሎ መስፈንና ፍቅርን መኖር ይለያያል፣ ግጥምና ዜማ የብዙ ሰዎችን ሐሳብ ይገልጻል፣ ግን ዋጋ ያስከፍላል ስትል በኦሮምኛ ቋንቋ ተናግራ እንደነበርና
ጽሑፉን ብዙም ሳይቆይ ከፌስቡክ ገጿ እንዳጠፋችው ማስረጃዎች ያሳያሉ። አርቲስት አንዱዓለም ጎሳ በቁጥጥር ስር ከዋለበት ከ2 ቀናት በኋላ ፍርድ ቤት የቀረበ ሲሆን እስካሁን በማቆያ ክፍል እንደሚገኝና ፖሊስ የአስክሬንና የአሻራ ምርመራ አድርጌ እስከሚጨርስ ድረስ ለ13 ቀናት እዚሁ ይቆያል በማለት ለአርቲስቱ የዋስ መብት ከልክሎታል። ሚኪ ፊታውራሪ የተባለው ቲክቶከርም ቀነኒ በጣም አዛኝና ደስተኛ ምንም የጎደላት ልጅ እንዳልነበረችና ጉዳዩ በደንብ ተጣርቶ እውነቱ እንዲወጣ ሲል በቲክቶክ ገጹ ላይ ተናግሯል። እንደሚታወቀው ቀነኒ አዱኛ ከቲክቶከር ሚኪ ፊታውራሪ ጋር በመሆን የበጎ አድራጎት ስራዎችን በቲክቶክ በኩል ስትሰራ እንደነበር ይታወሳል። ቀነኒ አዱኛ ሕይወቷ ካለፈ በኋላ የቲክቶክ አካውንቷ ተከታይ ቁጥር ከ330,000 ወደ 400,000 ያደገ መሆኑ እንዲሁ ግርምትን አጭሮ ያለፈ ጉዳይ ሲሆን በቀነኒ አዱኛ ሕይወት እልፈት ምክንያት የተሰማን ጥልቅ ሐዘን በዚህ ቻናል ስም ለማቅረብ እንወዳለን። ተጨማሪ አዲስ የሚወጡ መረጃዎችን ተከታትለን የምናቀርብላችሁ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ይህን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ።